ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ይጠቅመናል ያልኩትኝን አንድ ዌብሳይት ላስተዋውቃችሁ መጥቻለሁ። ይህም ዌብሳይት ምንድነው? ኦንላይን ላይ የተለያዩ ታስኮችን በመስራት ዳላሮችን ሜክ ማድረግ የምንችልበት ዌብሳይት ነው። ይህም ዌብሳይት በሁለት መንገዶች የሰራነውን ገንዘብ ወጪ ማድረግ እንድንችል ተደርጎ ዲዛይን ተደርጓል። በፔፓል እና በባንክ ማለት ነው። በጣም ቀላል ነው። ሁላችንም መሞከር እንችላለን። አፕሊኬሽኑን ይመስላል። የዚህን አፕሊኬሽን ሊንክ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ወይም የጉግል ፕሌይ ስቶር ላይ ፐዝል ፕሌይ ኤንድ አርን መኒ ብላችሁ አፕሊኬሽኑን ማውረድ ትችላላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ቪዲዮ ቀጥታ አፕሊኬሽኑን እንከፍታለን። በመቀጠልም እዚህ ሁለት ቦታዎች አሉ እና ዶንት አሉ የሚለውን እንመርጣለን። ዋናው ነገር እዚህ ጋር እንግዲህ አራት ታች እንደምትመለከቱት አራት ቦታዎች አሉ። ከዚህ አራት ቦታዎች ውስጥ ሆም ላይ ስራዎችን መስራት እንችላለን እዚህ ጋር ማለት ነው። ከዛ በኋላ የሰራነውን ደግሞ ወጪ ለማድረግ እዚህ ጋር ዊዝድሮዋል የሚላለ ዊዝድሮ በምናደርግበት ጊዜ በሁለት መንገዶች የሰራችሁትን ገንዘብ ወጪ ማድረግ ትችላላችሁ ነው የሚለው፣ በፔፓል እና በባንክ ማለት ነው። በፔፓል እንዴት ወጪ ማድረግ እንደምንችል፣ በባንክ ደግሞ እንዴት ወጪ ማድረግ እንደምንችል በሁለት መንገዶች አስቀምጦልና ዊዝድሮ ማድረግ እንደምንችል ማለት ነው። ስለዚህ በጣም ቀላል ነው። በጣም ማንም ሰው መስራት የሚችልበት እንደሆነ ነው እዚህ ጋር አፕሊኬሽኑ ወይም ዌብሳይቱ የሚያብራራው። ስለዚህ ሆም ላይ እንገባለን ስራዎችን መስራት ስላለብን። በመቀጠልም እዚህ ጋር እንደምትመለከቱት $0 ነው። ምንም ነገር የተሰራ የለም። እዚህ ጋር ሁለት ቦታዎች አሉ። በአረንጓዴ ያለችዋ $0 የምትለዋ ማለት ነው የዶላር ቦታ ናት። ስንሰራ እዚህ ጋር የምትቀመጥባት ቦታ ናት ማለት ነው። እዚህ ጋር ደግሞ በቢጫ ያለችዋ ትኬቶችን አጠራቅመን የተለያዩ ግዥ መፈጸም የምንችልበት ቦታ ነው። እዚህ ጋር ስራዎችን ለመስራት በመጀመሪያ እዚህ ጋር ክሌም ትላለች። ክሌም ትሏን ጫናለን። ትኬቶችን መጀመሪያ ማግኘት ስላለብን ማለት ነው ክሌም እንለዋለን። ክሌም ስንለው ከ1 እስከ 7 ቀኖች አሉ። በእነዚህ ቀኖች ውስጥ የመጀመሪያው ቀን 5 ትኬቶችን ይሰጠናል። ስለዚህ ዛሬ የመጀመሪያ ቀናችን ስለሆነ ዴይ 1 የሚለውን እንጫናለን። ከዛም 5 ትኬትስ ክሌም እናደርጋለን። አሁን እንደምትመለከቱት 5 ትኬቶችን ክሌም ማድረግ ችያለሁ። ስራዎችን የምንሰራው ፍሪ ስሎት ሜሽን የሚላል እዚህ ጋር ፕሌይ እናደርጋለን። ፕሌይ ስናደርግ እዚህ እንደምትመለከቱት ስፒን እንለዋለን። 50 ትኬቶችን ማግኘት አለብን የሚለው። ስለዚህ 50 ትኬቶችን ማግኘት የምንችለው እዚህ ጋር ክሌም እንለዋለን። እዚህ ጋር 55 ትኬቶችን አግኝተናል። ከዚህ በኋላ ቀጥታ ስፒን ማድረግ እንችላለን ማለት ነው። ዳላሮችን ሜክ ማድረግ እንችላለን። ያን ለማድረግ ደግሞ እዚህ ጋር ስፒን የሚላለ ስፒን እንለዋለን። እዚህ ጋር እንደምትመለከቱት $1 ሜክ ማድረግ ችለናል። 155 ትኬት ደግሞ ሜክ ማድረግ ችለናል ማለት ነው። በመቀጠልም ስፒን እንለዋለን። አሁንም እንደምትመለከቱት አሁንም $2 ሰርተና ሜክ ማድረግ ችለናል ማለት ነው። $2 ሜክ ማድረግ ችለናል። ድጋሜ ስፒን እያልን እንጫወታለን ማለት ነው። አሁን ትኬቶችን ሰጥቶናል። $2 እና 255 ትኬቶችን ማግኘት ችለናል ማለት ነው። አሁንም ስፒን እንለዋለን። እንደምትመለከቱት 355 ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። $455 ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። አሁን 905 ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። $3 አግኝተናል። አሁንም ስፒን እንለዋለን። $4 ገብተናል። አሁንም ስፒን እንለዋለን።
አሁን ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። አሁንም ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። አሁን ዳላር ሰጥቶናል። እንደምትመለከቱት $5 ገብተናል። አሁንም ስፒን እንለዋለን። አሁን ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። አሁን ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። አሁንም ትኬቶችን ሰጥቶናል። አሁንም ስፒን እንለዋለን። አሁን ዳላሮችን ማግኘት ችለናል። እንደምትመለከቱት $6 እና 1455 ትኬቶችን መስራት ችለናል። አሁንም ስፒን እንለዋለን። ትኬቶችን አግኝተናል። አሁንም ስፒን እንለዋለን። እንደምትመለከቱት $7 እና 2005 ትኬቶችን ማይክ ማድረግ ችለናል። ስለዚህ ወደ ሆም እንመለሳለን። ከተመለስን በኋላ እንደምትመለከቱት $7 እና 2005 ትኬቶችን ክሌም ማድረግ ችለናል። ስለዚህ እነዚህን ከሰራን በኋላ ወጪ እንዴት ነው የምናደርገው? ቀጥታ እዚህ ጋር ዊዝድሮው የሚል አለ። ዊዝድሮዋል የሚለውን እንጫናለን። በመቀጠልም እዚህ ጋር በሁለት መንገዶች ነው ወጪ ማድረግ የምንችለው። እንደምትመለከቱት $7 ነው ሜክ ያደረግነው። እንግዲህ በፔፓል ወጪ ለማድረግ ፔፓል ያላችሁ ሰዎች ፔፓልን ትጫናላችሁ። ፔፓል ላይ እንደምትመለከቱት ወጪ የምናደርገው የገንዘብ መጠን $500 ጀምረን ነው ማለት ነው። ዝቅተኛው ወይም ሚኒማም ዊዝድሮ ማድረግ የምንችለው $500 ነው። ከዛ ፉል ኔም ታስቀምጣላችሁ። እዚህ ጋር ስማችሁን ታስቀምጣላችሁ። እስካያት ነው የምታስቀምጡት። ፉል ኔም ስለሆነ እስካያታችሁ ታስቀምጡታላችሁ። በመቀጠል ፔፓል ኢሜል አለ። የፔፓላችሁን ኢሜል እዚህ ጋር ታስቀምጣላችሁ። ከዛ በኋላ ዊዝድሮው ነው የምታደርጉት ማለት ነው። ስለዚህ ሚኒማም 500 ነው እንግዲህ ፔፓል ላይ ዊዝድሮ ማድረግ የሚቻለው። እኛ 7 ስለሰራነ 500 መሙላት ይጠበቅብናል ማለት ነው። በመቀጠል ደግሞ በባንክ እንዴት ዊዝድሮ ማድረግ እንደሚቻል አሁንም እዚሁ ጋር በባንክ ወጪ ማድረግ የምትችሉ ሰዎች ባንክ የሚለውን ትመርጣላችሁ። ባንክ ላይም እንደምትመለከቱት ሚኒማም ዊዝድሮ ማድረግ የሚቻለው $500 ሜክ ማድረግ ሲቻል ነው። $500 የሚለውን ክሊክ እናደርጋለን። ዝቅተኛ 500 መስራት ይጠበቅብናል ወጪ ለማድረግ ማለት ነው። ስለዚህ ከዛ ፉል ኔም ታስቀምጣላችሁ። እዚህ ጋር ስማችሁን እስካያታችሁ ታስቀምጣላችሁ። በመቀጠልም አካውንት ነምበራችሁን እዚህ ጋር አካውንት ቁጥራችሁን ታስቀምጣላችሁ። ከዛ በኋላ እዚህ ጋር ኢንተርናሽናል ባንክ ስዊፍት ኮድ ማስቀመጥ ተጠበቅባችኋል። ለምሳሌ የንግድ ባንክ ከሆነ የንግድ ባንክ ስዊፍት ኮድ ኢንተርናሽናል ኮዱ ማለት ነው። ምክንያቱም ይሄ ዌብሳይት የትኛውም ሀገር ላይ ሆኖ መስራት ይቻላል ማለት ነው። ስለዚህ የትኛውም ሀገር ላይ ሆናችሁ መስራት የምትችሉ ሰዎች ኢንተርናሽናል ስዊፍት ኮድ ታስቀምጣላችሁ። ለምሳሌ ኢትዮጵያ ውስጥ ያላችሁ ሰዎች ኮመርሻል ባንክ ኦፍ ኢትዮጵያን ወይም ደግሞ ኢትዮጵያ ንግድ ባንክ ስዊፍት ኮዱ ወይም ኢንተርናሽናል ስዊፍት ኮዱ እዚህ ጋር ምንድነው የምትሉት? በካፒታል ሌተር C B E T A T ኤ ማለት ነው ያለባችሁ ሲቢ ቴታ ማለት ነው። ስለዚህ ሲቢ ቴታ ብላችሁ እዚህ ጋር ታስቀምጣላችሁ። ከዛ በኋላ ዊዝድሮ ነው የምትሉት ማለት ነው። በዚህ መሰረት ሜክ ያደረግነው ዳላር ወደ ሀገራችን ካልኩሌት ተደርጎ ገቢ ይደረግልናል ማለት ነው። ይሄ ዌብሳይት እንግዲህ እኔም ገና እየሞከርኩት ነው። እናንተም ሞክሩት፣ አብረን ሞክረው በትክክል ይከፍላል ወይስ አይከፍልም የሚለውን አብረን ሞክረን እናያለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌሎች ቪዲዮዎች ከምንገናኝ ድረስ ሀሳብ አስተያየታችሁን ኮሜንት ቦታ ላይ አስቀምጡልኝ። ጤና ይስጥልኝ።